መዳም ቤት ያላችሁ ልጆች ኔቨር የሰው እጅ ለማየት እንዳትሞክሩ፣ እንዳታስቡት። ከሀገራችሁ የወጣችሁት የሰው እጅ ላለማየት ነው። ስሪ፣ ጎንበስ ብለሽ ተከበሪ ውዴዋ። እሺ፣ ኔቨር። ከራሳችሁ አልፋችሁ ለሌላ ሰው መትረፍ የምትችሉ ሰዎች ናችሁ እናንተ። እንደዚህ ብላችሁ እራሳችሁን በደንብ ማሳመን አለባችሁ። ዛሬ ማታ ነው የሚወጣው። እሺ፣ ከዛ በተረፈ 1000 ድርሃም ለምን አይሆንም? ሰው ቤት እየሰራሽ ራሱ አንቺ ከራስሽ አልፈሽ ለሌላ ሰው መትረፍ የምትችይ ሴት ነች። ስለዚህ ኔቨር ፎር ኤቨር የሰው እጅ ለማየት እንዳትሞክሪ። የሰው እጅ ላለማየት ነው ከሀገርሽ የወጣሽው። አስምሪበት። ማንም ሰው እጅ ውስጥ እንዲጥልሽ እንዳትፈቅጅ። ማንም ሰው አንቺን መርዳት አይችልም። ኦኬ፣ እግዚአብሔር አንቺን ረድቶሻል። ሰው ቤት ነው ያለሽው፣ እየሰራሽ ነው። ነገ ደግሞ አንቺ ነሽ ባለ ሱቅ፣ አንቺ ነሽ ባለ ድርጅት፣ አንቺ ነሽ ብዙ ሰዎችን ከስርሽ የምታስተዳድሪው። ገና ብዙ ኃላፊነት አለብሽ። እሺ፣ ገና ብዙ ኃላፊነት አለባችሁ። እዚህ ሀገር ሱቅ ባከፍቱ ሀገራችሁ ላይ በጣም ብዙ መስራት ትችላላችሁ። እሺ፣ ጀግና ሆነሽ ብርቱ ሆነሽ ለማንም ማሳየት አለባችሁ። ካለበለዚያ ማንም ሰው ረግጣችሁ ነው የሚያልፈው። ዛሬ ላይ ወዳጃችሁ የሆነ ሁሉ ነገ ጠላታችሁ ሊሆን ይችላል። ስለዚህ ለራስሽ ያለሽው ራስሽ ነሽ። ራስሽን ሆነሽ ኑሪ። እሺ፣ ለማንም ቦታ እንዳሰጪ። ነገ የቤት ኪራይ የሚከፍልልሽ የለም። መሬትሽን ገዝተሽ ቤትሽን ቋርገሽ ስሪ፣ ተርበሽም ምደሪ። ምንም ችግር የለውም ውዴዋ። ተረበሽ ማደር ትችያለሽ። ኦኬ፣ የማንም መጫወቻ ለመሆን እንዳትሆን። እኔ ማርያምን አምላኬ የሰው እጅ እንዳያሳየኝ፣ በቃ ይሄ ጸሎቴ ነው ሁሌ። የሰው እጅ እንዳታሳየኝ፣ የሰው እጅ ላይ እንዳትጥለኝ። በቃ የሰው እጅ ላይ ከተጣላችሁ ሰው ሸንቦቆ ነው፣ ይሰበርባቸዋል። እሺ፣ እናንተ ሲጀመር ጀግና ናችሁ። ከራሳችሁ አልፋችሁ ለእህታችሁ፣ ለወንድማችሁ፣ ለቤተሰቦቻችሁ የተረፋችሁ የመዳም ቤት የሚሰሩ ልጆች፣ ለእናቷ ቤት የሰራች፣ ለወንድሟ ባጃጅ የገዛች፣ ከራሷ አልፋ ለወንድሞቿ ለእህቶቿ የተረፈች፣ ለእናት ለአባትሽ የተረፍሽ፣ ለራስሽ መሆን ያቅትሻል? አያቅትሽም? ጀግና ሁኚ። መዳም ጮችብሻ፣ ትጩብሻ፣ እሰይ ደግ አረገች። መዳም ከሌሊቱ 5 ሰዓት ላይ አላርም ጮብሽ፣ ይጩብሽ።